ቆሻሻ አለ። ስንት ነው? 50 ብር። እሺ በአሁኑ ወቅት ዓለማችንን በእጅጉ እየተፈታተኑ ካሉ ዋና ዋና ጉዳዮች መካከል ግንባር ቀደም ተጠቃሽ ነው የአየር ንብረት ለውጥ መዛባትና ተያያዥ ችግሮች። ለዚህም የዓለም መንግስታት አስገዳጅ የቃል ኪዳን ሰነድ ጭምር በመፈራረም በተፈለገው ልክ ባይሆንም ለአየር ንብረት ለውጥ መስተካከል እየሰሩ ይገኛሉ። በሀገራችንም በተለይም ከለውጡ መንግስት ወዲህ በዘርፉ ልዩ ትኩረት በመስጠት በፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት የተጀመረው የአረንጓዴ አሻራ መርሃ ግብር መላው ዓለም የተደነቀበትን አመርቂ ውጤት አስመዝግቧል። በሲዳማ ክልል ሐዋሳ ከተማ የሚገኘውና ከ2010 ዓ.ም ጀምሮ በኢንተርፕራይዝነት ተደራጅቶ ወደ ስራ የገባው ሐዋሳ ውበት ደረቅ ቆሻሻ ማስወገድና መልሶ መጠቀም ኢንተርፕራይዝ በአካባቢ ጥበቃና በአየር ንብረት ለውጥ ጉልህ አስተዋጽኦ አበርክቷል። ቆሻሻን በዘመናዊ መንገድ ከመሰብሰብና መልሶ ጥቅም ላይ በመዋልም ረገድ በዘርፉ የድርሻውን እየተወጣ ይገኛል። ሐዋሳ ውበት የሐዋሳ ከተማ መጠሪያ ተቀጽላ ስሟ ውቢቷ ሐዋሳ እንዲባልና ይህ ስሟ በዚሁ እንዲቀጥል የድርሻውን እየተወጣ ይገኛል። ሐዋሳ ውበት ደረቅ ቆሻሻ ማስወገድና መልሶ መጠቀም ኢንተርፕራይዝ በቀድሞ የመከላከያ ሰራዊት ተቀናሽ አባል በሆኑት አቶ ሄኖክ ዶንጋቶ የተመሰረተ ሲሆን በአህያ ጋሪ በየቤቱ በመዞር ቆሻሻ በሚል ጥሪ ደረቅ ቆሻሻዎችን ከየቤቱ በመሰብሰብ ወደ ማከማቻ የማድረስ ሥራ ብቻ ይሰራ ነበር። ኋላም በተለያዩ አጋጣሚዎች ቆሻሻ ሀብት ነው የሚለውን እሳቤ በማካበት ከደረቅ ቆሻሻዎቹ በተጨማሪ የውሃ ፕላስቲኮችንና ሌሎችንም ተረፈ ምርቶች ለይቶ በመሰብሰብና መልሶ ጥቅም ላይ በመዋል ጥራት ያለው ተፈጥሯዊ የአፈር ማዳበሪያ ለልዩ ልዩ የኢንዱስትሪ ምርቶች በግብዓትነት የተዘጋጁ ፕላስቲኮችንና የአጥንት ተረፈ ምርቶችን በማዘጋጀት ለተለያዩ ኢንዱስትሪዎች በማቅረብ ላይ ይገኛል። ኢንተርፕራይዙ በአሁኑ ወቅት ከሐዋሳ ከተማ ብቻ በቀን ከ70 ኪዩቢክ ሜትር በላይ ቆሻሻን ይሰበስባል። በተለይም የሐዋሳ ከተማ መገለጫ የሆነውን የሐዋሳ ሐይቅን ብክለት በመከላከል ረገድ ጉልህ አስተዋጽኦ አበርክቷል። በከተማዋ ካሉ 14 ከሚሆኑ ማህበራትና ከየአካባቢው የውሃ ፕላስቲኮችን ወይንም ሃይላንዶችን እየለቀሙ ከሚያቀርቡ እናቶች በቀን ከ5000 ኪሎ ግራም በላይ ፕላስቲኮችን በመሰብሰብ ጨፍልቆ ለምርት ያዘጋጃል። ሐዋሳ ውበት ከሐዋሳ ከተማ በተጨማሪም ከሌሎች የሲዳማ ክልል ከተሞችና ከክልሉም አልፎ ከኦሮሚያና ደቡብ ኢትዮጵያ አጎራባች ክልሎች በየቀኑ ከ2000 ኪሎ ግራም በላይ የፕላስቲክ ተረፈ ምርቶችን ያገኛል። በኢንተርፕራይዙ 91 ቋሚ ሰራተኞችና ከ1500 በላይ ዜጎች ጊዜያዊና ተዘዋዋሪ የሥራ ዕድል ተፈጥሮላቸዋል። ከዓመታት በፊት በአንድ አህያ ጋሪ ሥራ የጀመረው ይህ ኢንተርፕራይዝ በአሁኑ ወቅት 4 መኪኖችን፣ 2 ባጃጅና 4 የሥራ መንቀሳቀሻ ሞተር ሳይክሎችን ጨምሮ ሌሎችንም ተንቀሳቃሽና ቋሚ ንብረቶችን አፍርተዋል። ሐዋሳ ውበት በቀጣይ በአጭር ጊዜ ውስጥ ወደ ከፍተኛ ኢንዱስትሪ የመሸጋገር ራዕይ ሰንቆ እየሰራ ያለ ሲሆን በዚህም በሺዎች ለሚቆጠሩ ዜጎች የሥራ ዕድል ከመፍጠር ጀምሮ በሚሰበስባቸው ደረቅ ቆሻሻዎች የሚያመርታቸውን ንጹህ ተፈጥሯዊ የአፈር ማዳበሪያ መጠን ከፍ በማድረግ በመላው ሀገሪቱ የማሰራጨትና ኦርጋኒክ የሆኑ ተፈጥሯዊ አትክልትና ፍራፍሬዎችን በግብርናው ዘርፍ በመሰማራት የማምረት እቅድ ይዞ እየተንቀሳቀሰ ይገኛል። በዚሁ አጋጣሚ አብረውን መስራት ለሚፈልጉ ሁሉ በራችን ሁልጊዜም ክፍት መሆኑን እየገለጽን ከስር በተቀመጡ አማራጮች ሁሉ እንደሚያገኙን ስንገልጽ በታላቅ ደስታ ነው።